ዛሬ ደግሞ ኮመን ዴይሊ ዩዝስ ኦፍ ሜዲኬሽን ማርሰው እንግዲህ በየቀኑ ከምንጠቀማቸው ኮመን ከሚባሉ መድኃኒቶች ማርሰው ሜዲኬሽናችሁ ምን ሜዲኬሽኖች አሉ ኤንድ ዜን ዩዛቸው ወይም ጥቅማቸው የሚለውን ነው የምንመለከተው ማርሰው። እንግዲህ መጀመሪያ ላይ የሚያሳየን ፓራሲታሞል ወይም ፓናዶል ወይም ፒሲኤም ወይም አሴታሚኖፊን ብለን የምንጠራው ማርሰው በዋነኝነት ሪሊፍ ፔን ይላል። ፔን ሪሊፍ ለማድረግ ማለት አንቲ ፔን ሜዲኬሽን ብለን እንጠራዋለን ማርሶ። ወይንም ደግሞ ሪዲዩስ ፌቨርስ ይላል። ፌቨር የሚቀንሱ ደግሞ አንቲ ምን ይባላሉ? ፓይሬቲክስ ይባላሉ። አንቲ ፓይሬቲክስ ሜዲኬሽንስ ብለን የምንጠራው ማርሶ ድረግ ዳት ዩዝድ ቱ ሪዲዩስ ፔን ፌቨርስ ማርሶ። ስለዚህ ሙቀትን ሊቀንሱ ወይም ትኩሳትን ሊቀንሱ የሚችሉ መድኃኒት ነው ማርሶ። ስለዚህ ፓራሲታሞል አንደኛው አንቲፔን ነው፣ ሁለተኛው አንቲፓይሬቲክ ፕሮፐርቲ ያለው ማርሶ። ሁለተኛው ላይ ሲትሪዚንስ የሚባል አለ። ሲትሪዚን ደግሞ ዩዝ ፎር አለርጂ ማርሶ። የተለያዩ አለርጂ ካሉ እነሱን ትሪት ለማድረግ ማርሶ ሲትሪዚን የሚባለውን መጠቀም እንችላለን ማርሶ። ሌላው ዶምፔሪዶን የሚባል መድኃኒትም አለ። እንግዲህ ይሄ ዶምፔሪዶን ብለን የምንጠራው መድኃኒት ኮመንሊ ዩዝ ፎር ናውዣ ኤንድ ቮሚቲንግ ማርሶ። እነዚህ ማቅለሽለሽ ማስታወክ ምናምን ካለ እሱን ትሪት ለማድረግ ዶምፔሪዶን የሚባለውን መጠቀም እንችላለን ማርሶ። ሌላኛው ሎሞፊን የሚባል መድኃኒት አለ። ሎሞፊን የሚባለው አንደኛው ኢት ኢዝ ኢምፖርታንት ቱ ኮንትሮል ዲያሪያ ነው፣ ተቅማጥን ኮንትሮል ለማድረግ። ሁለተኛው ሪዲዩስ ስቶማክ ክራምፕ የሆድ ቁርጠትን ለማከምና ዲያሪያ ወይም ተቅማጥን ለማከም የምንጠቀምበት ሎሞፊን የሚባል አለ ማርሶ። ኮምቢፍሌም የሚል መድኃኒትም አለ። ይሄ ኮምቢፍሌም የሚባለው መድኃኒት ደግሞ ጥቅሙ አንደኛ ጆይንት ፔን ነው። ጆይንት ፔንን ትሪት ለማድረግ ማርሶ አንቲ ፔን ፕሮፐርቲ ያለው ማርሶ ለጆይንት ፔን ለመገጣጠሚያ ህመም። ሁለተኛው ሪዲዩስ ፌቨርስ ኤንድ ኢንፍላሜሽን ማርሶ ፌቨር እና ኢንፍላሜሽን ትሪት ለማድረግ ወይም ሪዲዩስ ለማድረግ የምንጠቀምበት ነው። ኮምቢ ፍሌም ይባላል ማርሶ። ዲስፒሪን የሚባል መድኃኒት ደግሞ አለ። የዲስፒሪን የሚባለው ሞር ኮመንሊ ሪሊፍ ሄዴክ ኤንድ ፔን ነው። ሄዴክ ካለ ፔን ካለ እሱ ሪሊፍ ለማድረግ እና ሎወር ፌቨርስ ማርሶ እንደ አንቲፓይሬቲክ ፕሮፐርቲ እና አንቲፔን ፕሮፐርቲ ይኖረዋል ማርሶ። አይቦፕሮፊንስ ብለን የምንጠራው ጆይንት ፔን አንደኛው ለመገጣጠሚያ ህመም አካባቢ ላይ ወይንም ደግሞ ሌላኛው ዲስሜኖሪያ ብለን የምንጠራው አለ። ዲስሜኖሪያ ማለት ፔን ዱሪንግ ሜንስትሩዋል ብለድ ፍሎ ማለት ነው። የወር አበባ በምታይበት ሰዓት በጣም ከፍተኛ ህመም ስሜት የሚኖር ከሆነ እሱን እንደዚሁ ፔን ሪሊፍ ለማድረግ እንጠቀማለን። አይቦፕሮፊንስ ብለን የምንጠራው። ስምንተኛው ላይ ፍሉኮናዞልስ ብለን የምንጠራው። እንግዲህ ፍሉኮናዞልስ ብለን የምንጠራው ዩዝ ፎር ፈንጋል ኢንፌክሽን ማለት ነው። በታብሌት መልክ ሊሆን ይችላል ወይም በፈሳሽ በሻምፖ መልክ ሊሆን ይችላል። ለዳንድሩፍ ወይም ኤኒ ፈንጋል ኢንፌክሽን ትሪት ለማድረግ ማለት ነው ፍሉኮናዞል እንጠቀማለን። ዘጠነኛው ላይ ኦንዳን ሴትሮን የሚባል አለ። ኦንዳን ሴትሮን የሚባለው መድኃኒት ደግሞ ዩዝ ፎር ቮሚቲንግ ማለት ነው። ትውከት ካለ እሱን ትሪት ለማድረግ የምንጠቀምበት። አስረኛው ላይ አምሎዲፒን የሚባል አለ። የአምሎዲፒን የሚባለው በአጭሩ ሃይ ብለድ ፕሬሸር ወይም ሃይፐርቴንሽንን ትሪት ለማድረግ የምንጠቀምበት አንደኛው የመድኃኒት ግሩፕ ነው ማለት ነው። 11ኛው ፓንቶፕራዞል ኦሜፕራዞል እያለን የምንጠራቸው አሉ። እነዚህ ጋስትራይተስ ወይንም ፒዩዲ ፔፕቲክ አልሰር ዲዚዝ ካለ እሱን ትሪት ለማድረግ ፓንቶፕራዞል ኦሜፕራዞል እነዚህ የፕሮቶን ፓምፕ ኢኒቢተርስ የሚባሉት ማርሰው ውስጥ የሚመደቡ ናቸው ማርሰው። እሱን ማየት እንችላለን። 12ኛውና የመጨረሻው ሎፔራማይድ የሚባል መድኃኒት አለ። ይሄ ሎፔራማይድ የሚባለው መድኃኒት ደግሞ ኮመንሊ ዩዝድ ፎር ዲያሪያ ማርሰው ተቅማጥ ካለ እሱን ትሪት ለማድረግ የምንጠቀምበት ነው ማርሰው። ስለዚህ ለዛሬ ኮመን ዴይሊ ዩዝ ኦፍ ሜዲኬሽን ይህን ይመስል ነበረ። መንጌ ነበርኩኝ። ሰላማችሁ ብዝት ይበለለኝ። ወዳችኋለሁ።